ናችሁ? ዛሬ እንዴት የመጀመሪያ እርዳታ ለራሳችሁ ማድረግ እንደምትችሉ፣ ለምሳሌ እጃችሁ በሆነ አደጋ ቢሰበር ወይም የሆነ አደጋ ቢደርስባችሁ መጀመሪያ እርዳታ እንዴት ለራሳችሁ ማድረግ እንደምትችሉ አሳያችኋለሁ። እሺ መጀመሪያ እንትን ትላላችሁ። ለመጀመሪያ ጊዜ አደጋው እንደተፈጠረ እጃችሁን በቀዝቃዛ በሆነ ነገር እንትን ማለት አለባችሁ። በሆነ በጨርቅ ነገር አድርጋችሁ ያንን በረዶ ነገር በተጎዳው አካል ላይ ማስቀመጥ አለባችሁ። እዛ ላይ ስታደርጉበት ያ የተጎዳው አካል ኢንፌክሽን እንዳይፈጠር እና የህመም ስሜቱንም ለማስታገስ በጣም በትልቁ በእጅጉ የሚጠቅም ነገር ነው። ስለዚህ ያንን ነገር አድርጉ። ከዛ እሱን ካደረጋችሁ በኋላ ግን ወይም ጤና ጣቢያ ወይንም ደግሞ ወደ ለእናንተ እርዳታ የሚያደርግላችሁ አካል ጋር እስከምትደርሱ ድረስ መጀመሪያ ራሳችሁን በራሳችሁ ቀዳሚ የሆነ እርዳታ መስጠት አለባችሁ። እሱንም ለማድረግ መጀመሪያ የሆነ ወረቀት ታዘጋጃላችሁ፣ ጨርቅ። ከዚያን ካላችሁ መቃ ማለት ትችላላችሁ። እኔ ግን ዛሬ በዚህ በአካባቢ መቃ የለኝም። ስለዚህ ዝም ብዬ በጨርቅ ነው ማሳያችሁ። ይሄን ጨርቅ ታደርጋላችሁ። ከዚያን በኋላ ያው ታደርጋላችሁ። ያው እና የኔ አሁን ስብራቱ እጄ የተጎዳው እዛ አካባቢ ነው። እኔ እንጨትም መጥቶ ነው የሰበረኝ። አሁን ግን እየሻረ ነው። ግን ራሴው ነኝ በራሴው ያዳንኩትኝ። ስለዚህ እናንተም ቀላል ከሆነ ራሳችሁ ማዳን ትችላላችሁ። ግን ራሳችሁ ተጠቀሙ ብዬ አልመክራችሁም። ሄዳችሁ ጤና ጣቢያ ወይንም በባህላዊ መንገድ በደንብ የሚያውቁ ባለሙያዎች ማሳየት አለባችሁ። ነገር ግን እዛ እስከምትሄዱ ድረስ ራሳችሁን በራሳችሁ እርዳታ መስጠት አለባችሁ። ምን ታደርጋላችሁ? ቀዝቃዛ ውሃ ብያችኋለሁኝ። ቀዝቃዛ የሆነ በረዶ ነገር አድርጋችሁ በጨርቅ ነገር ነክራችሁ እዚህ የተጎዳው አካል ላይ ማድረግ አለባችሁ። ወይም በረዶውን በጨርቅ ይዛችሁ የተጎዳው አካል ላይ ትኩሱን ጉዳቱ ከተፈጠረ እስከ 24 ሰዓት ባለው ውስጥ ይሄንን ማድረግ ትችላላችሁ። ከዛም በኋላ ግን ብዙም ጥቅም የለውም። ምክንያቱም በዛን ሰዓት ውስጥ ነው ይሄ ነገር ቢደረግ ኢፌክቲቭ ለእናንተ ዋጋ ሊኖረው የሚችለው። ከዛም በኋላ ብታደርጉት የበለጠ ህመማችሁን ያባብስባችኋል እንጂ ብዙም መፍትሄ የለውም። ስለዚህ እሱን ከ24 ሰዓት በኋላ ከሆነ ባትጠቀሙት ይመረጣል። ግን በዚህ ከተፈጸመ እስከ 24 ሰዓት ባለው ውስጥ ከሆነ መጀመሪያ በረዶ ተጠቀሙ። ከዛም በኋላ እጃችሁን እንዲህ አድርጋችሁ ሰሩ። ወይም ደግሞ መቃ ካለ በመቃ አድርጋችሁ እጃችሁን እግራችሁን ማሰር ትችላላችሁ ማለት ነው። ጨርሻለሁ።